ግን አደጌ ሳየው ሁሉ ማሰባቸው የነበሩ ነገሮች በአእምሮዬ ማሰባቸው እንጂ እውነት እንዳልሆኑ ይሰማኛል። የምር በዚህ እድሜ እንደ ቀልድ እየሄደ እንደሆነ ይሰማኛል። ግን ከሁሉም በላይ በጣም የሚያናደኝና ለራሴ የሚያበሳጨኝ አንድ ነገር ቢኖር በዚህ እድሜ ውስጥ አንድም ትክክለኛ ደስታ ተደስቼ አለመኖሬ፣ ከሱም በላይ ግን የኔ የምለው ነገር በእጅ አለመኖሬ በጣም ያናደኛል። ሁሌ ከራሴ አልፌ ሌሎችን ማግዝ ይመስለኝ ነበር። ነገር ግን እንኳን ሌሎች መሆን ይቅርና ለራሴ መሆን እንደማልችል ሲሰማኝ የምር ሌላ ደግሞ ብስጭት ይሰማኛል። ግን ምናልባት ለሁላችንም ጊዜ ያለው የሚባለው ነገር እውነት ሊሆን ይችላል። ያ ጊዜ እስኪመጣ ግን በጣም ይናፍቀኛል። ከራሴ ጋር ብዙ ጦርነቶችን እየተጋፈጥኩ ነው። ግን አንዱም ጦርነት ከራሴ ጋር አሸንፌው አላውቅም። እስካሁን የታገልኩ ነው። ብቻ አንዳንዴ ደግሞ በአእምሮቼ አንዳንድ ስዕሎችን እስላለሁና ምናልባት እንደዚህ ቢሆን ያ ቢሆን እያልኩ አንዳንድ ስዕሎችን እስላለሁ። ከሱ በላይ ግን የነዛ ስዕሎች እውነት አለመሆናቸው የበለጠ ያናድደኛል። የበለጠ ባሰብኩት ቁጥር ልቤ በጣም ይከፋል። ብዙ ነገር እፈልጋለሁ እንደ ሰው፣ ግን በፈለኩት መጠን ነገሮችን አለማግኘቴ በጣም ሁሌ የሚያበሳጨኝና የሚያናደኝ ነገር እሱ ነው። ምናልባት የሆነ ቀን ያሰብኩት ያለምኩት ነገር ይሆን አላውቅም። ግን በዚያ አካሄዳችን ነገሮች ይሆናሉ ብዬ አላስብም። ምክንያቱም ጊዜ እንደ ቀልድ በጣም ፈጥኖ እየሄደ ነው። በዛ ጊዜ ውስጥ ግን እኛ ከሱ እኩል አለመሄዳችን የበለጠ ከባዱ ነገር እሱ ነው። ምናልባት ፈጣሪ የሆነ ያሰበልን ነገር አለ የሚላል፣ ግን ሜቢ ከፈጣሪ መለየታችን ይመስለኛል የበለጠ መጥፎው ነገር። ምክንያቱም ለሁሉም ጊዜ ያለው የሚባለውን ቃል ማመን ያለብን ይመስለኛል። ግን እንደ ሰው ነገሮችን አሁን እንዲሆን እንፈልጋለን። ምናልባት ለዚህ ጊዜ ገና ይሆናል። ለዛ ጊዜ እስከምንደርስ ፈጣሪ ያቆየን። አብሶ ሶሻል ሚዲያ ከመጣ በኋላ ብዙ ነገሮቻችን አበላሽቷል ብዬ አስባለሁ። ብቸኝነት፣ ዲፕሬሽን ብዙ ነገሮችን አባብሶብናል ብዬ አስባለሁ። እንደኔ በእርግጥ ብዙ ኢንፎርሜሽን እንድናገኝ ዓለም አንድ እንድንሆን ወይ ደግሞ ብዙ ነገሮችን እናውቅ አድርጎናል። በዛው ልክ ደግሞ ብዙ ኢንፎርሜሽን ማወቃችን አይምሮአችን ላይ ብዙ ጭንቀት እንዲፈጥርና በንም ነገር ላይ ፎከስ እንዳይሆን አድርጎናል ብዬ አስባለሁ። ምክንያቱም ብዙዎቻችን ስልካችን ጋር አጠገብነን፣ ምን ይሰማን፣ እንደሰት፣ እንከፋም ስልካችን አጠገባችን ነው። ከሰዎች ጋር ያለን ቅርበት ሶሻል ላይፋችንን ብዙ ገሎታል ብዬ አስባለሁ። አንዳንዴ የድሮ ነገር ቢመለስ ብዬ አስባለሁ። ምናልባት ቴክኖሎጂ አይጠቅምም እያልኩ አይደለም። ቴክኖሎጂ ይጠቅማል። ነገር ግን ቴክኖሎጂ አጠቃቀማችንን ካላስተካከል ነው ብዙ የሚወስድብንና የሚያበላሽብን ነገር አለ ብዬ ደግሞ አስባለሁ።